በረህለት ትዝታ ማህደርን ይገድልሽ አንቺና ብላ አስደነገጠቻት። ሰላም ሰላም የመቅዲ ዩቱብ ተከታታዮች ቤተሰብ ሰላም ክርስቶስ ይብዛላችሁ እያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁት ማህደር ሳይሆን በህር ክፍል 8 ነው። በህርና እናቷ መነን ቆሞ ያወሩ ነበረ። እንግዲህ የዚህ ቤት ጸዲና አክስቷ ከውጭ ይመጡና ማለት ነው ወይዘሮ ዘነቡ ይሏታል ማለት ነው። የዚህን ጊዜ ደግሞ ማህደር መነን ድንግጥ ትላለች። ድንግጥ ብላ ከዛን ብህር ደግሞ ንድድ ብላ ጨርቁን መሬት ላይ ትጥልና ወደ ክፍሏ ትሄዳለች ማለት ነው። በዚህን ጊዜ ጸዲ የዚህ ቤት ጉድ ሳይወጣ አሁን የዚህ ቤት ጉድ እየወጣ ነው ትላታለች። የምን ጉድ ትላታለች። ከዛን ከዚህ ቤት ውጪ አባዬ ሳይሰማ ከዚህ ቤት ብትውጪ ይሻልሻል ስሏት ማን እንደሚወጣ እናያለን ብላለች ወይዘሮ መነን ማለት ነው። በዚህ እንግዲህ ልጅሽ ተናዳ ወደ ክፍል ገብታለች አለቻት ጸዲ። እንግዲህ ወይዘሮ መነን ምን ብላ ስደነግጥ ተመልሳ ደግሞ ትዝታ እንግዲህ ምስጢርሽን አወጣው መሰለኝ ትላታለች። ወይዘሮ መነን ደግሞ ምንድነው ዛሬ የምቀባጠሩ ትላታለች። ከዛን ተመልሳ ደግሞ አጸደ ደግሞ ምንድነው ፍላጎታችሁ ምንድነው ከዚህ ቤት ተያይዛችሁ የመጣችሁ ትላታለች። ወይዘሮ መነን ደግሞ እባክሽን ሜርሲ እቺ ሴትዮ አትመኛት ትላታለች። በዚህን ጊዜ ሜርሲ ደግሞ ምንድን ነው የማላምነው ልጅሽን መተሽ አምጥተሽ ለወንድሜ ማዳርሽን ነው ወይ የማላምነው ብላ አፍጣባታለች። እንግዲህ ትዝታ ደግሞ ወይዘሮ መነን እንግዲህ ይበቃሻል፣ አሳፋሪ ነገርሽ እዚህ ጋር አብቅቷል። አንቺና ልጅሽ ይሄንን ቤት ትታችሁ ውልቅ ትላላችሁ ብላ እንግዲህ ነግራታለች። ሜርሲ ደግሞ አሁን ይበቃሻል፣ አባዬ ሳይሰማ ቀጥ ብለሽ ከዚህ ቤት ልጅሽንና ራስሽን ይዘሽ ውልቅ በይ ትላታለች። ወይዘሮ መነን ደግሞ አይ አጸደ እንግዲህ ወይዘሮ መነንም ዝም ብለሽ እኮ ነው የምትደክሚው፣ እች ልጅ ባትመርዣት ይሻልሻል፣ ማንኛውም ሰው እኮ ቅጽል ስም ይኖረዋል ብላ መለሰችላት። ሜርሲ ደግሞ ቁጣ በተሞላው እንግዲህ ወይዘሮ መነን እኔ ልጅ አይደለሁኝም፣ ከዚህ በኋላ ይሄ እቃ ጨዋታሽ ይቀራል፣ ማንም ላይ መጫወት አችም ብላ አለቻት። ሜርሲም ደግሞ አባዬና እዝራ ጉድሽ ሳይሰሙ ከዚህ ቤት ውልቅ በይ ትላታለች። ወይዘሮ መነን ማለት ነው ምንድነው ጉድሽን የምትይ ንገሪውና ከዚህ ቤት ማን ተነቅሎ እንደሚወጣ እናያለን ብላት ትታት ሄዳለች። ሜርሲና አጸደት ያወራሉ። ይሄ ሁሉ ጉድ ታውቆባት ምንም አልመሰላትም እያሉ እንግዲህ ተመልሰው ራሳቸውን ይጠይቃሉ። አይገርምም ትላታለች አክስቷ ማለት ነው። አይገርምም ደፋር ነች እያለቻት ነው እንግዲህ። እውነትም ደፋር ናት ወይዘሮ መነን። ብህር ደግሞ ክፍሏ ገብታ ታለቅሳለች። ሆድ ብሷታል። እናቷ ትመጣለች። መነን ምንድነው በርሽ ዘግተሽ የሚያናፋርቅሽ ትላታለች። ብህር ደግሞ ለምን አላለቅስም እንደ ሌባ ሲያፋጥጡን ትላለች። እናቷ ደግሞ ማልቀስ መፍትሄ ይሆናል እንዴ? መፍትሄ እንፈልግ እንጂ ትላታለች። ብህር ደግሞ መልሳ ሁሉም ነገር ገሀድ እየወጣ ነው፣ አሁን ሁሉም ነገር ያበቃላታል ትላታለች እናቷን። ወይዘሮ መነን ምንድነው ጋድ የወጣው ወይዘሮ ዘነቡ ብሎ ስለጠሩ ነው ወይ ይሄ ሁሉ መነፋረቅ ትላታለች። መደንገጥ ትላታለች። ብህርም ደግሞ አንቺም እኮ ደንግጠሽ ነበር እማዬ ትላታለች። እማዬ አትበይኝ ትላታለች እናቷ መልሳ። ወይዘሮ መነን እናቴ አትበይኝ፣ እናትሽም አይደለሁኝ እንጀራ እናትሽም አይደለሁም ብላ እንግዲህ ቁርጧን ነግራታለች። አዝናለሁ እስከ ዛሬ ደብቄሽ ኖርኩት ብላታለች። በዚህ ሰዓት እኔ ማንኝ ታዲያ እማዬ እኔ ማንኝ? ለነገሩ ልጅሽ ሆንኩ እንጀራ ልጅሽ ቢሆን እኔ መፈጠር እያስጠላኝ ያደግኩ ልጅ ነኝ። በአንቺ የተነሳ ህይወት እያስጠላኝ ነው ያደግኩት ትላታለች። ተመልሳ ወደ ኋላ ስታስታውስ ማለት ነው እጅና እግሯን አስራ ስደበድባት ነበረ። የሆነ ቦታ ደግሞ ሚጥሚጣ ነው መሰለኝ እያጠነቻት ነበረ። ብዙ ትውስታችን ወደ ኋላ ተመልሳ እንግዲህ
ብህር እናቷ ያደረጋቻትን ታስታውስ ነበረ። እንግዲህ ሰበቡ የምትደበደብበት ማለት ነው። በጣም ነው የምትደበደባት። በልጅነቷ ጊዜ ከሆነ ወንድ ጋራ ተገኝታ ነው እንግዲህ እሱ ወንድ ማን ነው አውጭ ትላታለች። እሱም ደግሞ የትምህርት ቤት ጓደኛ ነው ምንም አይደለም ትላታለች እያለቀሰች። ያንን ሁላ እንግዲህ ወደ ኋላ ተመልሳ ታስታውሳለች። እንግዲህ ወይዘሮ መነን እውነትም ዘነቡ ናት። እዚህ ጋር ልጅቷ ስደበድብ እንግዲህ በንዴት እንዴት ነችና ዘነቡ ብላ ፎክራለች። እንግዲህ እውነትም ዘነቡ ነበር ስሟ። እዚህ ቤት ስትገባ ነው መነን የሆነችው ማለት ነው። እንግዲህ ወይዘሮ መነን እነሱ እውነቱን ለስቴንደር ከነገሩ እኔ ደግሞ ስለ አንቺ ማንነት እናገራለሁኝ ብላለች። ብህር ደግሞ ምንድን ነው ለእነሱ የምትናገሪው? እስከ ዛሬ ለእኔ ያልተናገርሽው እውነት ለእነሱ ትናገሪያለሽ ብላ ስትላት፣ ወይዘሮ መነንም ደግሞ ችግር የለውም አሁን እነግርሻለሁኝ ያለውንም ሁሉንም ነገር ብላታለች። አቶ ስቴንደርም መጣ። እንግዲህ መርሲ ደግሞ ቁጭ ብላ ውሃ ተጠጣ ነበረ። ምንድን ነው ዛሬ ደግሞ ዝምታ ይላታል አባቷ ማለት ነው። የሆነ ነገር ልነግርህ ብዬ ፈራውኝ እኮ አባዬ የሆነ ነገር የምትሆን ከሆንክ ብዬ ትለዋለች። እሱም ደግሞ እባክሽን ያልሆነ ነገር ከሆነ ባትነግሪኝ ይሻልሻል ብሎ ፈርቷል። እንግዲህ አባቷ አጸደ መጣች በመሀል ማለት ነው። እንዴ ወንድሜ መጣህ እንዴ አለችው። ወንድሟም ደግሞ ምን ነው ማምጣት አልነበረብኝም ወይ ብሎ መለሰለት። እሷም ደግሞ እስካሁን እንደተቀየምከኝ ነው ወይ ብላ ትለዋለች። እንግዲህ አቶ ስቴንደር እስቲ ልጄን ጥሩልኝ ይላል። የትኛዋ ልጅህ ናት? ከኔ ውጭ ልጅ አለ ኮይ ትለዋለች ማለት ነው ልጅቷ። እሱም ደግሞ አጸደም ደግሞ ማለት ነው ያችን አስመሳይ ነዋ ልጄ ያለው ትላለች። እሱም ደግሞ ብህርን ካሁን በኋላ ብትናገሪያት ነግሬሻለሁ ይላታል። መልሳ ልጁ ደግሞ እንዴት ነው ልጅ የምትላት? እውነትም እንደፈራ ነው እነዛ ሰዎች ልብህ ውስጥ ገብተው ተጎዘጎዙ ወይ ይላታል። ትለዋለች ማለት ነው አባቷን። እንግዲህ አቶ ስቴንደር ከመሬት ሲነሳ እንደለመደ ተነሳበት። ህመሙ ሊወርቅ ነበር ወንድሜ ብሎ ሲሄድ እሷም ደግሞ እንዳትነካኝ ብሏታል። ልጁን በተቀመጠችበት ደንግጣለች። እንደምንም ብሎ እራሱን አበረታታ። ማንም ሳይነካው ወደ ክፍሉ እንግዲህ አቀና። ፊቴ ከፍ ብሏል ስላለኝ ለአባዬ መንገድ ፈራውኝ ትላለች ልጅቷ። አክስቷም ደግሞ እንግዲህ አንድ ቀን ይሳካል ዝም በይኔ ውድ ትላታለች። አሁን ደግሞ ካልሆነ ለስቴንደር ንገሪውና እነዚህ መናጤዎች ከዚህ ቤት ንቅል ብሎ ይውጡ ትላለች። እንግዲህ አክስቷ ማለት ነው። ለዛሬ ይዤ የመጣሁት ቪዲዮ እዚሁ ላይ ነው የተቋረጠው። ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮመንት እየጻፋችሁ አበረታቱኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበል። በቀጣይ እንገናኛለን።